ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና አለው ቤተሰብ ሁሉ መልካም ነው። ስሙ ብሩክ ይሁን፣ ጌታ ክብሩ ለሱ ይሁን። አለሁላችሁ ቤተሰቦች። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ከፊት ለፊታችን የምናየው ሚሊኒየም ዋን ይባላል። የሙባረክ ካምፓኒ መርከብ ነው። ይህ መርከብ ክሬት የተሰራው በሙባረክ ሜሪ ነው። ሙባረክ ሜሪን አለ በሱ እዚህ ነው የተሰራችው። እዚህ ዱባይ ነው ማኑፋክቸር የተደረገችው ራሱ እዚህ ዱባይ ነው። እና ትልቅ መርከብ ናት። እንደምታዩት G+4 ናት መርከቢቷ። G+4 ናት እና እቺ G+4 የተሰራችው መርከብ ባርጅ መርከብ ናት። የባርጅ መርከብ ናት። አገልግሎቷ ባርጅ ነው፣ ግን ፕሮፔለር ስለተገጠመላት ኢንጂን አላት፣ ትንቀሳቀሳለች። ፕሮፔለር ተገጥሞላታል፣ ይንቀሳቀሳል። ሌሎቹ የምናውቃቸው ሌሎቹ ባርጆች አይንቀሳቀሱም፣ በታግቦት ነው የሚጎተቱት። ይህ ግን ሞዲፊኬት አድርጎ ስለሰሩት ባርጁ ፕሮፔለር ተገጥሞለት ፕሮፔለር ሸፍት ተገጥሞለት ምን ያደርጋል? ኢንጂንም አለው፣ ይንቀሳቀሳል፣ ይሰራል ማለት ነው። ባርጁ ራሱ ይሄዳል ማለት ነው። ማኖቨር ማድረግ ይቻላል ራሱ ማለት ነው። ሌሎቹ ግን ማኖቨር አይደረጉም። ሌሎቹ ባርጆች ማኖቨር አይደረጉም፣ ኢንጂን የላቸውም ማለት ነው። የሚንቀሳቀሱት በታግቦት ነው። አሁን ዛሬ ይዤላችሁ የመጣሁት ይህ ሚሊኒየም ዋን አሎንግ ሳይድ ላይ ያደረግ ነው ከጄቲ ጋር። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። መርከብና መርከብን የመሰለ የተለያዩ መረጃዎችን እንሰጣችኋለሁ። መልካም ቀን፣ መልካም ጊዜ። ሌትስ ጎ ብለው አንደኛዋ ታግቦት ማለት ነው። በሁለት ታግቦት እየተጎተተ ያለው አንደኛዋ ታግቦት እዚህ ጋር ነች። ሁለተኛዋ ታግቦት ደግሞ እዚህ ጋር ነው። በሁለት ባርጆች እየተጎተተ አሎንግ ሳይድ ከጂቲ ጋር ሊሆን ነው። አሁን በግምት ወደ 20 ሜትር ከጂቲ ጋር ልዩነት አለው። 20 ሜትር ይሆናል አሁን ርቀቱ። ብቻ ደስ ይላል። መርከበኛ ላይፍ በጣም ደስ የሚል ላይፍ ነው። እኔ በጣም ወድጄው ደስ እያለኝ የምሰራው ነገር ነው መርከበኝነት። ግን ያው ተጽዕኖ የመርከበኝነት ተጽዕኖ ያለው ረጅም ጊዜያት፣ ለምሳሌ የኛ ኮንትራት 6 ወር ነው። አንዳንድ ጊዜ 9 ወርም ሊሆን ይችላል። በኦፊሰር ደረጃ ሲሆን 3 ወር ነው። ከዛ ውጭ ግን ከኦፊሰር ውጭ ላሉት 6 ወር ማክሲመም 9 ወር ስለሆነ ረጅሙን ሰዓቱ በባህር ላይ ስለምናሳልፍ አንዳንድ ጊዜ እንደዚሁ ለምሳሌ ለፖርት ቅርብ ካልሆነ በስተቀር ከመርከባችን ላይ አንወርድም። አንዳንድ ጊዜ እንደዚህ አሁን ለምሳሌ ለፖርት ቅርብ ስንኖር መርከብ ፖርት ወርደን ከተማ እንደዚህ ዞር ማለት እንችላለን። ግን አንዳንድ ጊዜ እኔ አሁን በፊት የነበረኝ ኮንትራት ላይ ከመርከብ አልወረድኩም። 11 ወር ሙሉ መርከብ ላይ ነበር። ተጽዕኖ አለው። ኮሚኒኬሽን ስኪል ይቀንሳል። አንድ ነገር ተመሳሳይ ነገር ሁሌም ብዙ አመት ስለምናይ ተጽዕኖ አለው። ምድር ላይ እንደሚሰራ ሰው አለ። ምድር ላይ ስትሰሩ ከተለያየ ሰው ጋር ትገናኛላችሁ። ከተለያየ ማህበረሰብ ጋር ስለምትገናኙ ሁሌም አክቲቪቲ ስላለ ጥሩ ያው ሳይድ ኢፌክቱ ብቻ ነው ማውራቸው ስለመርከብ። ከዛ በስተቀር ግን ያለው ደሞዙ እግዚአብሔር ይመስገን ጥሩ ነው። በየእርከኑ ትምህርትን እያሻሻሉ ከመጡ ማደግ የሚችል ነው እና እነዛ ነው እላችኋለሁ። ስለዚህ ፍላጎት ያላችሁ ሰዎች ብትማሩ ታሪፍ ነው። ያው ግን ትንሽ ትምህርቱ ኮስቲ ነው። እኛ ሀገር ላይ ትምህርቱ ኮስቲ ነው፣ ወጪ ያለው በጣም። ከተማሩ በኋላም ደግሞ ስራ የሚገኘው በኤጀንት ነው። ኤጀንት ብያው ትንሽ ከበድ ይላል። ከዛ በስተቀር ግን ስራው አሪፍ ነው። የምር ለመናገር አድካሚ ነገር አለው፣ ስራው አድካሚ ነገር አለው። ግን ቢሆንም የልፋታችሁን ውጤት ግን ታገኙበታላችሁ። ብዙ ወጪ ብታወጡ ለመማር ስራው ለመቀጠር እና የስራ ልምድ የመጀመሪያ ዓመት ስራ ልምድ ለማግኘት ከባድ ነው ለማለት ፈልጌ ነው።
ዱባይ ላይ ምናምን ዳይሬክት ላናገኝ እንችላለን። ስለዚህ ሳንፈልግ በግድ ኢራን ልንሄድ እንችላለን። ኢራን ደግሞ በጣም አስጠሊታ ሀገር ነው። ህግ የለም፣ ደሞዝ በየወሩ አይከፍሉም። ትንሽ ቻሌንጅ አለው። ከዛ በስተቀር ግን ወደ መስመሩ ወደ ሲስተሙ ከገባን ግን የመርከበኝነት ህይወት በጣም አሪፍ ነው። ክፍያውም ጥሩ ነው። እግዚአብሔር ይመስገን ጥሩ ነው እና ብትማሩት እና ይህን ስራ ብትቀላቀሉ አድቫይስ አደርጋቸዋለሁ። የምሬ ማለት ነው። አድቫይስ አደርጋቸዋለሁ። አሪፍ ነው። ኢንተረስት ያለው ሰው ካለ ይህን ቪዲዮም ላይ መማር የሚፈልግ ግን የት ነው የምማረው? ይህ ስልጠናስ የት ይሰጣል? ምን ያህል ገንዘብ ነው የሚፈልገው ለምትሉት ኮሜንት ላይ ጻፉልኝ፣ መረጃውን እሰጣችኋለሁ። እና አሁን ያለነው ዱባይ ዲኤምሲ ፖርት ነው ያለነው። ዱባይ ፖርት ነው ከተማዋ። እንደምታያት የዱባይ ከተማ ለፊታችን ነው፣ ቅርብ ናት በጣም። እዚህ ጋር ሆነን ዓለማችን ትልቁን ፎቅ ቡርጅ ከሊፋ ማየት እንችላለን። ምክንያቱም ህንፃው በጣም ትልቅ ስለሆነ እዚሁ ቆመን ማየት እንችላለን፣ ያለንበት ቦታ ላይ ማለት ነው። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። መሳይ አለነ ይባላል ዩቲዩብ አካውንቴ፣ ቲክቶክ አካውንቴም ተስፋ ሚካኤል አለነ እና መሳይ አለነ በማለት ማግኘት ትችላላችሁ። መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ። ያው እንደምታዩት ከፖርት ጋር ፖርት የምንለው ጊዜ ወደብ የሚባል ነው። በተለምዶ ወደብ በአማርኛ ወደብ ይባላል፣ በእንግሊዝኛ ፖርት ነው የሚባለው። ያው አሁን ከፖርት ጋር ሎንግ ሳይድ ሊሆን መርከቢቱ ቢያንስ 5 ሜትር ይቀረዋል። 5 ሜትር ይቀረዋል። ከ5 ሜትር በኋላ አሎንግ ሳይድ ያሆናል ማለት ነው። አሎንግ ሳይድ ያሆናል። ይሄ ባርጁ የባርጁን ትልቅነት ይውስጥ ምን እንደሚያክል ባርጁ አያችሁ። ባርጁ ምን እንደሚያክል ኦ ማይ ጋድ። ይህ ባርጅ ቢያንስ 99 ሜትር ወይ 100 ሜትር ይሆናል። አንድ ስቴዲየም ማለት ነው። አንድ ስቴዲየም የሚሆን ስፋት የያዘ ባርጅ ነው። መጀመሪያው የሆነና እንግዲህ መጨረሻውን አሳያችኋለሁ። መጨረሻው ኢንዲያው ባርጅ ነው። እዚህ ጋር ደግሞ እንደምታዩት 1 2 3 4 G+4 ህንፃ ነው ያለው። እንደምታዩት G+4 ህንፃ ነው። የመጨረሻው ብሪጅ ነው። የመጨረሻው ፍሎር ብሪጅ ነው። ኮንትሮል የሚደረግበት የመጨረሻው ፍሎር ብሪጅ ይባላል። እዚህ ጋር ያው እንደነገርኳችሁ ኢንጂን ስላለው ኢንጂኑ ተነስቶ ኮንትሮል ማኖቨር የሚባለው ማኖቨር ማለት መንዳት ማለት ነው። መኪና ጋቢና ውስጥ እንደምንነዳው መርከብን አንድ ምንጭ ፈለገ የዘመናት ጥማት ከእንግዲህ አለቀ። ተጨንቃ ነበረች መልካም ዜና ተሰማ። ብርሃኗ ወጣላት ተገፈፈ ጨለማ። ይገርማል ይደንቃል አዳኝ በበት ተኝቷል፣ ንጉሥ በበት ተኝቷል። ይገርማል ይደንቃል ንጉሥ በበት ተኝቷል። ጌታ በኔም ልብ ተወልዷል።